አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 12 የቀጠለ። ሰብለም አዎ አህመድ በአይኔ አይቻቸዋለሁ። በእጆቻቸው ስጋ እየያዙ ከፍ ወዳለ ቦታ ላይ ይወጡና ከላይ አሞራዎች ከእጃቸው ላይ እንዲወስዱ ያደርጋሉ። በሚገርም ሁኔታ እዛ ቦታ ሊጎበኙ የሄዱ ሰዎች በራሳቸው ስጋ እጃቸው ላይ እየተቀመጠላቸው አሞራዎች ከእጃቸው ላይ ሲወስዱ እንኳ አስተውለናል። ያኔ ገርሞን ነበር የሄድነው እና እንዳልከኝ ከእኛም አልፎ ካለ ከእኛም አልፎ አሞራ ቀላቢ ሀገር ነው አይደል ያልከኝ? ከእኛም አልፎ ሲል ሀረር ደግሞ እርስ በእርስ በመደጋገፍ የሌለው ሰው ያለበት ሄዶ በነፃ የመብላት የአንድነት የፍቅርና የአብሮነት ተምሳሌት የሆነች ከተማ ነች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሩ አፍቃሪ ከሚለው ከክፍል 12 የቀጠለ። ስለዚህ በእርግጠኝነት እዛ ነው ሀገሩ ብላ በልበ ሙሉነት መለሰችለት። አህመድም ሀሳቧን ተጋራ። ልክ ነሽ፣ በጣም ልክ ነሽ። የዛን ቀን እኮ ልጁ ሲያወራኝ የአፍ ስላንግ አነጋገሩ ራሱ ወደዛ አካባቢ ወደ ሀረሮች አነጋገር እንደሄደም ምን አይነት ሰው ነኝ? ቀሽም ነኝ በጣም። ይሄንን እንኳ ማስተዋል ዘነጋሁ። እንዴት አድርጌ እንደማመሰግንሽ አላውቅም ሰብለ። አንድ ነገር ልንገርሽ፣ እናቴን ካገኘኋት ነገሩ ከተሳካልኝ በጣም በጣም ቆንጆ ሽልማት አለሽ። ምንም ጊዜ ሳላጠፋ እዛው እሄዳለሁኝ። እናቴን እንደማገኛት አልጠራጠርም አላት። ሰብለም በድርጊቷ ተደስታ አመስግና ቻው ተባብለው ስልኩን ዘጋች። አህመድ ስልኩን እንደዘጋ አልዘለለም፣ አልጮኸም፣ አልሳቀም። ይልቁንስ ወደ ቂብላ ተቅጣጭቶ ለጌታው ስጁድ በመውረድ ምስጋና አቀረበ። ይህ ነው የሙእሚን ባህሪ። እንደጨረሰም ላፕቶፑን ከፍቶ ኢንተርኔቱን ካበራ በኋላ ወደ ሀረር የሚወስደው በረራ ስንት ሰዓት ላይ እንደሚገኝ ለነገ ቀጠሮ ለማስያዝ ፍለጋውን ተያያዘው። ከትንሽ ሴከንዶች በኋላ ግን አንድ ነገር ትዝ ብሎት ላፕቶፑን ዘጋ። ለካ ሀረር ውስጥ ኤርፖርት የለም። ስለዚህ በመኪና የመሄድ ግዴታ ውስጥ ሊገባ ነው። እርግጥ ነው ድሬዳዋ ባለ አየር ማረፊያ አማካኝነት እዛ ደርሶ ቅርብ ወደ ሆነችው ሀረር መሄድ ይችል ነበር። ግና ሌላ ሀሳብ ብልጭ ብሎለታል። ሰብለ በነገረችው መረጃ መሰረት አሞራ መጋቢዎች ሀረር ውስጥ አሉ እንጂ የት ሰፈር፣ የት ቀበሌ፣ ምን የሚባል ቦታ፣ ስንተኛው የቤት ቁጥር ላይ እንደሆነ አያውቅም። የእናቱን ስም አያውቅም። የደወለለትን ልጅ ስም አያውቅም። በቃ በደመ ነፍስ ብቻ ሄጄ ፍለጋቸዋለሁ የሚል ጉጉት ውስጥ ነው ያለው። ስለዚህ ለዚህ ደግሞ የራሱ መኪና ያስፈልገዋል የሚንቀሳቀስበት። በዚህም በራሱ መኪና ለመሄድ ነገ ሌሊት 10 ሰዓት እንደሚነሳ ፕሮግራም አደረገና የሚያስፈልጉትን ልብሶች ለመያዝ ቁም ሳጥኑን ከፈተ። ልብሶቹን በማደራጀት ላይ ሳለ የግቢው በር ተንኳኳ። ጥበቃው አበራ። በሩን ለመክፈት ተነሳ። ግን አንድ ነገር ትዝ አለው። በኤልያስ ጋርድ ላይ የሰራውን ስህተት በፍጹም እንደማይደግመው ለራሱ ቃል ገብቷል። በአህመድ ነጻነትና ሁሉ ይግባብነት ባህሪ ጋርዱን አስገብቶ አህመድን ከሞት ለጥቂት እንዳስተረፈው ያስታውሳል። ስለዚህ ከዚህ በኋላ የሚመጡት ሰዎች ከዛ ከኤልያስ ጋር የተያያዘ ችግር ያለባቸው ሰዎች ሊሆኑ እንደሚችል ስለተጠራጠረ ጥበቃው አበራ ነገሮችን በንቃትና በጥንቃቄ ማድረግ እንዳለበት አመነ።
አምኗል። ለዚህም ነው ገና በር ሲንኳኳ ከጥበቃ ቤቱ ገብቶ ወፍራሙን ዱላ ያወጣው። ከዚያም አድርጎት በማያውቀው ሁኔታ በእርጋታ እየተራመደ ማን ነው የሚል ድምፅ ሲያሰማ በቀዳዳ ውስጥ ከውጭ ያለውን የሚያንኳኳውን ሰው ማንነት በቀስታ ለማየት ሞከረ። ከውጭ ያለው በሩን እያንኳኳ ያለው ማን እንደሆነ አየ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 12 ይህን ይመስል ነበረ። በክፍል 13 እስከምንገናኝ ድረስ በያላችሁበት አላህ ሰላማችሁን ያብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ እስኪ በሩን ያንኳኳው ማን ይሆን የሚለውን ክፍል 12 ላይ የምናይ የምንሰማ ይሆናል። እኔ ግን ይመስለኛል የአህመድ እናት መጥተው በሩን አንኳኩተው ቢሆንሳ የሚለው ነገር ለኔ ይሄ ጥያቄ ሆኖብኛል። ክፍል 13ን እንግዲህ አላነበብኩትም፣ አንብቤ ደግሞ አብረን የምንሰማ ይሆናል። እናቱ እሱ ፍለጋ ለመሄድ እየተዘጋጀና በጣም በሀሳብ ተወጣጥሮ ነው ያለው። እናቱ ድንገት መጥተው እሱ ቤት በር ቢያንኳኩ ብላችሁ አላሰባችሁም? እኔ ይህ ሀሳብ መጥቶልኛል። ቢሆን በጣም ደስ ይላል። ምክንያቱም አህመድ እናቱን በጣም ነው ማግኘት የሚፈልገው። እናት እንግዲህ እናት ማለት ምን ያክል እንትን ትልቅነት እንደሆነ ታውቃላችሁ ማለት ነው ቤተሰቦቼ። ለማንኛውም ቪዲዮ አላስረዝምባችሁ። ሰላማችሁ ብዝት ትርፍ ይበልልኝ። በዛው ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።